ቴዲን ዳስ ያስጣለው ፖለቲካ አይደለም ፍልስፍና ነው። የግጥሙን መግቢያ ላንብብላችሁና ላብራራላችሁ። ዳስ ጣል ልቤ ለውስጥ ያዘለቅሶ ሰው አይችልም ደርሶ አለ ጊዜ ገና ነው እያልኩት ራሴን ገደልኩት። ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። በሶስት ስንኝ ግጥም ብቻ ቴዲ አፍሮ የሚሊዮን ኢትዮጵያኖችን ችግር ገልጾታል። ለለቅሶ ለሐዘን ዳስ ይጣላል ታውቃላችሁ። ሰውም ድንኳን ውስጥ ሊያስተዛዝን ይቀመጣል። ሐዘኑም ዳሱም ግን ልብ ውስጥ ከሆነ ሰው ሊደርስ አይችልም። የመጀመሪያው ስንኝ የሚገልጸው ይህንን ነው። ማንም ሊያግዝህ ሊያጽናናህ አይዞ ሊልህ ሊረዳህና ሊረዳህ የማትችልበት ሐዘን ውስጥ ነህና ልቤ ዳስህን ጥለህ አርፈ ተቀመጥ ብቻህን ቻለው እንደማለት ነው። የሰው ልጆች በተለይም ኢትዮጵያኖች በአሁኑ ሰዓት ላይ ወዳጅ ዘመድ ቤተሰብ ሊፈታልን የማይችለው የራሳችን የሆነ ጸጸትና ሐዘን ውስጣችን አለ። ሁለተኛው ስንኝ ቴዲ ድንኳኑን ያስጣለው ችግር ምክንያቱን የሚገልጽበት ነው። አለ ጊዜ ገና ነው እያልኩት ራሴን ገደልኩት። እነዚህ 22 ፊደላት የእኔን የ28 ዓመት የህይወት ታሪክ በትክክል ያሳያሉ። ብታምኑም ባታምኑም የእኔን ብቻ እንዳልሆነም እነግራችኋለሁ። አለ ጊዜ ገና ነው በኋላ በማለቴ ምን ያክል ቀረው? የአማረኝን ለመጠየቅ ትክክለኛውን ጊዜና ሁኔታ ስጠባበቅ የደፈረው ስንቴ ቀድሞ በላኝ። ህልሜን ለመኖር ጎደለኝ ያልኩትን እስካሟላ ስጠባበቅ መንገዴን ስንቴ ሳትኩኝ። ስንቱስ ሳገኝ ሲሆን ሲመቻች ሲል ሲጠብቅ የነበረውን ሳያገኝ አለቀ። የሰው ልጅ የሚኖረው በአሁንና በዛሬ ላይ ብቻ ነው። ነገንም ሆነ ትናንትን መተማመን ትርፉ ሐዘን ወይም ከንቱ ድካም ነው። እኔ በግሌ አለ ጊዜ ገና ነው እያልኩት ስንቴ ራሴን ገደልኩት መሰላችሁ። እናንተን ዳስ ያስጣላችሁ አለ ጊዜ ብላችሁ ያለፋችሁት የሐዘናችሁ ምንጭ ምን ይሆን? ጻፉልኝ። ሶስተኛው ስንኝ ለካ እንዲህ ነው ማለቅ እያሉ ነዶ ሀገሬ የሞተበት የት ያለቅሳል ሄዶ ይላል። ማለቅ እና ነዶ የሚሉት ቃላቶች አእምሮ የነጠቀ ሰው የጻፋቸው እና ብሩህ የሆነ ሰው የሚረዳቸው ናቸው። ብቻ ሁለት ፍች አላት። አንደኛ መሰላቸት፣ መድከም፣ ተስፋ መቁረጥ። ሁለተኛ ግዴለሽነት፣ ካለፈ በኋላ መባንን በሌላ ይገልጻል። ለካ እንዲህ ነው ማለቅ እያሉ ነዶ ሲሆን በግዴለሽነት አርቆ መጪውን ባለማሰብ የመጣን እያሉ የሚሆነውን ከማየት ውጪ ምንም የማያደርጉትን ችግር ይገልጣል። ሀገር የሞተበት የት ያለቅሳል ሄዶ። እዚህ ላይ ሀገር በአእምሮ ትመሰላለች። አእምሮ ከተሰለበ መጠጊያ አይኖርም። የሰው ልጅ አእምሮ መደበቂያ ነው። ልብስ ቢቆሽሽ ኪስ ባይሞላ አጠገብ አለው የሚል ባይኖር አእምሮ ነፃ ከሆነ ሁሉም ሙሉ ይሆናል። አእምሮ ግን በጸጸት በሐዘን ከቆሸሸ የትም ማምለጫ ሆነ መሸሸጊያ አይኖርም። ሰው ለሰው ሊዋሽ ይችላል፣ አእምሮን ግን መዋሸት የሚችል ማንም የለም። ስለዚህ ቴዲ አፍሮ ዳስ ያስጣለው ፖለቲካ ሳይሆን ፍልስፍናው ነው። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ አድርጉ። ይመቻችሁ። በሌላ ቪዲዮ እንገናኛለን።